ሰላም ጤና ይስጥልን። እኔ ወንድማችሁ አዲስ ነኝ። ከዚህ በፊት ተከታታይ እያቀረብኩት የነበረው ቅዱሱ የሚለውን ትረካ መጽሐፍ ከግዕዝ ወደ አማርኛ የተረጎመው ፕሮፌሰር ጌታቸው ኃይሌ ነው። ዛሬ ላይ በህይወት የለም። ይህን መጽሐፍ ከተረጎመ በኋላ መጽሐፉ ላይ ቀዳሚ ቃል የሰጠው ደግሞ በዘመናችን የምናውቀው ፖለቲከኛ የነበረው ፕሮፌሰር መስፍን ወልደማርያም ነው። እሱም በህይወት የለም ዛሬ ላይ። ስለዚህ ታሪክ፣ ስለዚህ መጽሐፍ ቀዳሚ ቃል አስተያየቱን ሰጥቶት ነበረ እና ፕሮፌሰር መስፍን ወልደማርያም ለፕሮፌሰር ጌታቸው ኃይሌ ቀዳሚ ቃል ሰጥቶታል። ስለ መጽሐፉ፣ ስለ ታሪኩ አስተያየት ሰጥቶት ነበረ። ይሄ ቀዳሚ ቃል ሐሳቤን የሚገልጽልኝ፣ ሸክሜን የሚገልጽልኝ ሆኖ አግኝቼዋለሁ። ስለዚህ ይህንን የፕሮፌሰር መስፍን ወልደማርያምን አስተያየት ቀዳሚ ቃል ነው ማቀርበው። ፕሮፌሰር መስፍን ወልደማርያም ብዙ ነገር ያነበበ፣ ብዙ ነገር ያየ፣ ብዙ ዘመን የኖረ ሰው ነው። እዚህ ላይ የሚሰጠው አስተያየት አለ። ይሄ አስተያየት የማሰብ ነፃነት እንደተከለከሉ አድርጎ ነው የሚናገረው። እነዚህ ቅዱሱና የሱ ተከታዮች የማሰብ ነፃነት እንዳይኖራቸው ተደርጓል እና ይሄ ነገር ሲወርድ ሲዋረድ መጥቶ ዛሬ ላይ ድህነትና ኋላቀርነት በእኛ ዘንድ እንዲኖር አድርጓል ይላል። ይሄ በጣም ወሳኝ ነጥብ ሆኖ አግኝቼዋለሁ። ይህንን አነበዋለሁ። ከዚህ ቀደም በነበሩት ክፍሎች ላይ እንዳየነው በ16ኛው ክፍለ ዘመን እችን ሀገር እንዳልነበረች ያደረገ ጦርነት ተነስቶ ነበረ። ከዛ ቀደም ብሎ 40 ዓመት 50 ዓመት በፊት ነው እነዚህ የሃይማኖት አባቶች ተነስተው የነበረው። በዛ ዘመን ሪላቲቭሊ በጣም ሰላም የነበረበት ዘመን ነበረ። ነገስታትም ጠንካሮች ነበሩ። ኢትዮጵያ ነገስታት፣ የሀበሻ ነገስታት ጠንካራ ስልጣናቸው የተደላደለበት ወቅት ነበረ። በዛን ሰላማዊና ስልጣናቸው ላይ በነበሩበት ወቅት እነዚህ አባቶች ተነስተው ጦርነት እንዳለ ነግሯቸው ነበረ። ጦርነት አለ፣ ከፊት ለፊታችን ጦርነት አለ፣ ጌታ ጦርነት አለ ይለናል። የጦርነት ድምፅ እንሰማለን። እንደውም በአንደኛው ክፍል ላይ ምን ይላል? ጠላት እያስጨነቀው እከሌን እርዳው ምናምን የሚል ድምፅ ሁሉ ሰማለሁ ብሎ ይህንን ነገር ተናግረው ነበር እኚህ ሰውዬ፣ የሃይማኖት አባት። መጨረሻ ላይ ግን እነዛ ነገስታት በተለይ አሁን ከዚህ ከመጨረሻው ክፍል ጋር የሚገናኝ አለ። የቅዱሱ ወደ ግዞት ቤት ይወስዱታል። አሁን የምንቀጥለው ክፍል ላይ ይሄ ንጉስ በነበረበት ዘመን፣ ይሄ መጨረሻው ንጉስ ባለበት በዛ ወቅት ነው በጣም ከፍተኛ የሆነ ሰቆቃ የሚያደርሱበት። መጨረሻ ላይም በጣም አስከፊ በሆነ መንገድ ነው የሚገደለው፣ የቱ የምታልፈው። ይህ ሁሉ ከተደረገ በኋላ ግን ከ30 ዓመት 40 ዓመት አልቆየም። የነዛን ነገስታት የልጅ ልጆች ነው አህመድ ግራኝ ወስዶ አረብ ሀገር፣ ህንድ ይሸጣቸው ማለት ነው። ብዙ ጥፋት፣ ታላቅ የሆነ ጥፋት የተፈጸመው እና እዛ ፖይንት ላይ ነው እንግዲህ ኢትዮጵያ እንደ ሀገር ትልቅ የሆነ ስብራት የደረሰው። እስከዛሬም ያለው ችግር ስሩ እዛ ጋ ነው ያለው። ከዛ ነው የሚነሳው እና አሁንም እንዴት እናስተካክለው ወደሚለው ለመምጣት ነው እንጂ ሌላ አይነት ትርክት፣ ሌላ አይነት ነገር ለመፍጠር አይደለም። መንፈሳዊ ውድቀት ነበረ። ያ መንፈሳዊ ውድቀት እንዴት ነው ዛሬ ላይ ሊስተካከል የሚችለው ወደሚለው ሀሳብ መምጣት ስላለብን ነው ይህን ሁሉ የምናወራው። ስለዚህ የዛሬው ክፍል እንደሚከተለው ይቀርባል። ፕሮፌሰር መስፍን ወልደማርያም እንደጻፈው ቀዳሚ ቃል። ለፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ የተተረጎመው የደቂቀ እስጢፋኖስ ሰቆቃ ያስደነግጣል፣ ያሳዝናል፣ ያስቆጣል። የማናውቀው ራሳችንን እርቃናችንን ያሳየናል። ከ600 ዓመታት በኋላም ፍንክች አለማለታችን ውስጣችንን እንድንመረምር ያስገድደናል። ይህን መጽሐፍ ሳነብ ምዕራባውያን በእንግሊዝኛ ቶርቸር፣ የግዕዝ ጸሐፊዎች ኩነኔ የሚሉትን ሰውን የማሰቃየት ዘዴ እኛ የፈጠርነው መሰለኝ። ቻይናውያን በዚህ ክፉ ዘዴ እንደሚታሙ አውቃለሁ። እኛም ሆንን ቻይናውያን የታሪካችን ርዝመትና ያለንበትን የድህነት አዘቅት ለመገንዘብ ይህ የክፋት ዘዴያችን ማስረጃ ሆኖ ሊያገለግል የሚችል ይመስለኛል። ከሰዎች በፊት ስልጣኔ በራፍ ላይ ደርሰን ከኋላችን የመጡት በአዳራሹ ሲገቡ እኛ አሁንም ውጭ ቆመን መቅረታችን፣ በልመና የምንኖር መሆናችን የገዢዎቻችን የአፈና ተግባር የማይቀር ውጤት ሆኖ ነው። በህግ አራዊት እየተመራን የሰውነት ሀብታችንን፣ አእምሯችንን፣ መንፈሳችንን ታፍነን ኑሯችንን የምናሻሽልበት ዘዴ ለመፍጠር አልተቻለንም። በሌላ በኩል ደግሞ መንፈሳዊ ወኔ የነበራቸውና ሀሳባቸውና እምነታቸውን ማንንም ሳይፈሩ በአደባባይ ለማውጣት የቻሉ ሰዎች መገኘታቸው ከአፈናው ባሻገር ጭራሹኑ ባዶ አለመሆናችንን ያሳየናል። ትልቁ ነገር የእነዚህን የደቂቀ እስጢፋኖስን ሀሳብና እምነት መቀበል ወይም አለመቀበል አይደለም።
ትልቁ ቁም ነገር አባ እስጢፋኖስ በማንም አፋዊ ኃይል ተመርተው ወይም ተገደው ሳይሆን በራሳቸው የውስጥ አይምሮ ብርሃን ተጉዘው ከሲወርድ ሲዋረድ አስተሳሰብ ተላቀው ወደ አንድ መደምደሚያ ላይ መድረሳቸው ነው። ለማንም ማህበረሰብ ለትምህርትና ለእውቀት ለእድገትና ለመሻሻል የልማትና የብልጽግና አዲስ ፈርን እየቀደዱ ወደ አዲስ ደረጃ ላይ የሚያደርሱት እንደዚህ ያሉ ሰዎች ናቸው። በኢትዮጵያ እንዲህ ያሉ ሰዎች እንደ ተወርዋሪ ብልጭ እያሉ ድርግም በማለታቸው አገሪቱ ከነሱ ልታገኝ የምትችለውን ዘለቄታ ያለው ጥቅም አጣች። የኢትዮጵያ ሊቃውንት ሲወርድ ሲዋረድ በሚል በማያስብና በማያሳስብ የቁልቁለት አስተሳሰብ ለብዙ ምዕተ ዓመታት ተጓዙ። ውጤቱ ዛሬ ያለንበት ደረጃ ነው። የኢትዮጵያ የቤተ ክህነት ትምህርት አእምሮን የመሳል ከፍተኛ ችሎታ እንዳለው አያጠራጥርም። የተሳለና የሰለጠነ አእምሮ በጥልቀት ያስባል። ትክክለኛ የአስተሳሰብ ስልት በመከተልም አዲስ ሀሳቦችን ያፈልቃል። አዲስ ሀሳቦች አዲሱን ትውልድ ወደ አዲስ የእድገት ደረጃ ላይ ያመጡታል። አዲስ ሀሳቦች ከቆዩ ሀሳቦች ጋር እየተጋጩ በሕገ ሀልዮት ያሸነፈው ይቀጥላል። የተሸነፈው ይሞትና ወደ ታሪክ ማህደር ይገባል። ወይም አዲሱና አሮጌው ተፋጭተው ከሁለቱ ውህደት ሌላ አዲስ ሀሳብ ይወጣል። የምዕራቡ ህብረተሰብ የተጓዘበት እውቀትን የማስፋት መንገድ ይህ ነው። በደቂቀ እስጢፋኖስ ሰቆቃ በግልጽ የምናየው ግን በእኛ ማህበረሰብ አዲስ ሀሳብ ጠላት ሆኖ መታየቱን ነው። ሕገ ሀልዮት በሕገ አራዊት መደቆሱን ነው። ሀሳብን በሀሳብ መቋቋም የማይችሉ የስልጣን ጉጉት የአእምሮ ስንኩላን ያደረጋቸው የሚቀናቸውና የሚቀላቸው የሚጠሉት ሀሳብ ማህደር የሆነውን ሰው ማጥፋቱ ነው። የኖረውን ያለውን የግድ ተቀበሉ እየተባለ አዲስ ነገርን ማሰብና መግለጽ አደገኛ ተግባር እየሆነ ይሄዳል። በዚህም ምክንያት ማሰብን ማስቀረት የማይቻል ቢሆንም ሀሳብን በግልጽ በማያሻማ ቋንቋ ማውጣቱ ለኢትዮጵያውያን እስከዛሬ አስቸጋሪ ነው። ስውርና የተለባበሰ አነጋገር እስከዛሬም ባህላችን ሆኖ የቆየ ይመስለኛል። ስለ ደቂቀ እስጢፋኖስ የተጻፈው ይህ መጽሐፍ የኢትዮጵያን ሕዝብ ታሪክና ባህል በአዲስ መንፈስ እንደገና እንድንመረምር የሚጋብዘን ይመስለኛል። ኢትዮጵያን የአይሁድ ሀገር ለማድረግ የክርስቲያን ሀገር ለማድረግ የእስላም ሀገር ለማድረግ የጠፋው የሰው ሕይወት የፈሰሰው የሰው ደም የወደመው ንብረት ለሕገ አራዊት እንደተገበረ መስዋዕት ልንወስደው የምንችል ይመስለኛል። የሚያሳዝነው ለሕገ አራዊት መገበሩ ገና ዛሬም አለማብቃቱ ነው። ይህ ነው እያንዳንዳችንን ራሳችንን እንጠይቅ የሚያስገድደን። ምንድን ነው በእኛ ውስጥ ወይም በባህላችን ውስጥ ሀሳብን እንደ ጦር የሚፈሩ ሰዎች አናታችን ላይ እንዲወጡ የሚያደርጋቸው? በተራ ኢትዮጵያዊም ዘንድ ቢሆን ይህ ሀሳብ የመፍራት አዝማሚያ እንዴት ባህል ሆነ? ጭቆናን የኢትዮጵያ ባህሪ ያደረገው ምንድን ነው? ከማንም ህዝብ የተለየ ጭቆና ዝንባሌ የለንም የሚሉ ሰዎች አሉ። ይህንን እውነት ለመካድ መሞከሩ አይረዳንም። መድኃኒት የሚሆነን መቀበልና መመርመሩ ነው። ጌታቸው በመግቢያው ላይ ደቂቀ እስጢፋኖስ ከማርቲን ሉተር 30 ዓመታት ቀድመው ተመሳሳይ አስተሳሰብ ያመጡ ሰዎች ነበሩ ይላል። ይህ ትልቅ ነጥብ ነው። ማርቲን ሉተር በአውሮፓውያን አእምሮ ላይ ያመጣው የአስተሳሰብ ለውጥ በሃይማኖት ላይ ብቻ ሳይሆን በይበልጥም በዓለማዊ ጉዳይ ላይ የነበረው ተጽዕኖ ማክስ ቬበር በካቶሊኮችና በፕሮቴስታንቶች መካከል የተፈጠረው ልዩነት ለማሳየት በዘገበው አንድ የቀልድ አባባል ይገለጣል። ወይ በደንብ ብላ ወይ በደንብ ተኛ። ለዚህ የቬበር መጽሐፍ ቀዳሚ ቃሉን የጻፈው የእንግሊዙ የኢኮኖሚክስ ሊቅ ታውኒ ፕሮቴስታንትነት ባመጣው ለውጥ ስራ የኑሮ ዘዴ ብቻ ሳይሆን መንፈሳዊ ዓላማም አገኘ ይላል። አእምሮ ካፈና ሲወጣና ነፃነትን ሲያገኝ ከሰው ልጅ ውስጥ የእግዚአብሔር እስትንፋስ ይወጣል። ወሰኑ የማይታወቅ የመፍጠር ችሎታ በተጨባጭ ተግባር ይገለጣል። በዓለም ውስጥ ዛሬ በበለጸጉትና በደህዩት ሀገሮች መካከል ያለው ትልቁና ዋናው ልዩነት የአእምሮ ነፃነት ነው። ለምሳሌ በደህዩት ሀገሮች ውስጥ ባለው ግዙፍ የተፈጥሮ ሀብት ይበልጥ የሚጠቀሙት የበለጸጉት ሀገሮች ናቸው። በደቂቀ እስጢፋኖስም ላይ ቢሆን የአእምሮ ነፃነት ከሃይማኖት አጥር ውጭ ያለውን ዓለም የማሻሻል ችሎታውን እያሳየን ነበረ። አባ ዕዝራ ስለ ተግባረ ዕድ ተጠይቀው ሊያደርጉ የሚችሉትን ሁሉ ሲዘረዝሩ የእግዚአብሔር እስትንፋስ በውስጣቸው መኖሩን ያልተገነዘበው የንጉሱ መልእክተኛ መልስ ይህን ሁሉ አደርጋለሁ የምትለው እግዚአብሔር ነህ እንዴ የሚል ነበር። አንድ ተጨማሪ ነጥብ መነሳት ያለበት ይመስለኛል። ከዕለት ተዕለት የኑሮ ትግል በቀር ማሰብን እንደሙያ የያዙ ሰዎች ከሃይማኖት ውጭ በኢትዮጵያ ነበሩ ለማለት ያስቸግራል። እንደዚያውም በሃይማኖት አጥር ውስጥ ሆነው የማሰብ ችሎታቸውን ያሳዩ ሰዎች እንደ አባ እስጢፋኖስና ተከታዮቻቸው ከዚያም በኋላ እንደ ፈላስፋው ዘርዓ ያዕቆብ ያሉት ለስደትና ለስቃይ መዳረጋቸው በኢትዮጵያ ውስጥ ማሰብ የተከለከለ ተግባር መሆኑን ነው። ትምህርቱ በተራቀቀበት በሃይማኖቱ አጥር ውስጥ ማሰብ ከተከለከለ ትምህርቱ በሌለበት ከሃይማኖት አጥር ውጭ ማሰብ ጨንግፏል ማለት ሳይሆን አይቀርም። በሃያኛው ምዕተ ዓመት የዘውዱ ስርዓት ከፈጠረውና ከብዙ ዓመታት ትግል በኋላ ኢትዮጵያ መካነ ሀልዮት ከሆነው ደርግ ቢያዳክመውም ካልገደለው ዩኒቨርሲቲ ወያኔ 40 መምህራንን ማስወጣቱና ብዙዎችን ለስደት መዳረጉ የሚያመላክተው አለመለወጣችን ብቻ አይደለም። ከ20ኛው ምዕተ ዓመት ወደኋላ ተመልሰን አሁንም በኢትዮጵያ ማሰብ የተከለከለ መሆኑን ነው። ጌታቸው ስለ ደቂቀ እስጢፋኖስ አበባቸውን አረገፉት፣ የእንቅስቃሴያቸው የመልባል ውሃ ቸልሰውበት ሳይቀጣጠል ቀረ ሲል የደቂቀ እስጢፋኖስን ሀሳብና እምነት መዳፈን በሚገባ ይገልጠዋል። ውጤቱ ግን በደቂቀ እስጢፋኖስ የተወሰነ አልነበረ። በአጠቃላይ በኢትዮጵያ አእምሮ ነፃነት ተዳፍኖ እንዲቀርና ኢትዮጵያ በልጆቿ አእምሮ ኃይል እንዳትጠቀምበት ሆኗል። ይህም ድህነታችንና ኋላ ቀርነታችንን ፍንትው አድርጎ የሚያስረዳን ይመስለኛል። በሕግ አራዊት ላይ የተመሰረተ ክፉ ጭካኔ ቢያሳይም የሰው ልጅ መንፈስ የማይበገርና እምቢ ባይ መሆኑን ያሳየናል። ቁም ነገሩ ደቂቀ እስጢፋኖስ መሸነፋቸው አይደለም። ቁም ነገሩ የተሰቃዩ መታገላቸው ላይ ነው። ለሕግ አራዊት አንበረከክም ማለታቸው ነው። በጣም የሚያስደንቀው ነገር አንድ የደቂቀ እስጢፋኖስ አባል ሲሞት ሞተ አለመባሉ ነው። ሰማዕትነቱን ወይም ገድሉ ፈጸመ ይላሉ። ይህ አስተሳሰብ ጥልቅ መልእክት ያለው ሆኖ ይሰማኛል። የሰው ልጅ ሕይወት እንደ እንስሳ ሕይወት አይደለም። ዓላማ አለው፣ መልእክት አለው። ቁም ነገሩ ዓላማውን ወይም መልእክቱን መፈጸም ነው እንጂ መኖር ብቻ አይደለም። ሀሳብና እምነትን እንደያዙ በነፃነት ማለፍ ሀሳብና እምነትን አስረግጦ ከመኖር የተሻለ ነው ብለው የሚያምኑ ይመስለኛል። ለዛሬው ትውልድ ይህ ኃይለኛ መልእክት ነው።
የዛሬ ትውልድ ለፕሮፌሰር ጌታቸው ባለውለታ ነው። እነዚህ ለአዋቂው ለውጭው ዓለም ክፍት ሆነው ለባለቤቱ ለኢትዮጵያ ሕዝብ ተቆልፎበት የነበሩ ጽሑፎች ናቸው። እስከዛሬ አንድም ንጉሥ ወይም ፕሬዚዳንት እነዚህን ታሪካዊ ሰነዶች አላስተረጎምምና አላሳተምም። ጌታቸው በራሱ ጥረት ብቻ እነዚህን ጽሑፎች በአማርኛ እየተረጎመ ለመጀመሪያ ጊዜ ለንባብ ስላበቃቸው እና ስለ ራሳችን እንድንማር በሩን ስለከፈተልን ከፍተኛ ምስጋና ይገባዋል። 1996 ዓ.ም ፕሮፌሰር መስፍን ወልደ ማርያም። ውድ አድማጮቼ እነዚህን ሁለት አገር ወዳድ ኢትዮጵያውያንን ፕሮፌሰር ጌታቸው ኃይሌን፣ ፕሮፌሰር መስፍን ወልደ ማርያምን በድጋሚ አመሰግናቸዋለሁ። ነፍሳቸውን እግዚአብሔር ይማር። ቴንክ ዩ